እንግዲህ ሰሞኑን ደረቅ ሳል ተበራክቷል እና ለሱ ቤት ላይ ምን ማድረግ አለባችሁ የሚለው ነገር አጠር አድርጌ ልንገራችሁ ብዬ ነው። እንግዲህ ደረቅ ሳል የተለያዩ ምክንያቶች ሊኖሩት ይችላሉ። አንደኛው እንግዲህ የቫይራል ኢንፌክሽን ነው። ሰሞኑን እንግዲህ ፍሉ ሲዝን ስለሆነ ምናልባት ዋናው ምክንያቱ እሱ ሊሆን ይችላል። አለርጂ ሊሆን ይችላል፣ አስም ሊሆን ይችላል። አንዳንድ የጨጓራ ያለባቸው ሰዎች እንደዚሁ አሲድ ሪፍሌክስ በሚኖርበት ሰዓት ላይ ተመሳሳይ ነገራቶች ሊኖሩ ይችላሉ። እንግዲህ ሁሉም ደረቅ ሳል ሐኪም ቤት መጎብኘት ይኖርባችኋል ማለት አይደለም። ምናልባት ትኩሳት ካለ፣ አንድ ሳምንት ካለፈው፣ ስትውጡ የሚያማችሁ ከሆነ ሐኪም ቤት መሄድ ሊጠበቅባችሁ ይችላል። ከዚህ ውጭ ግን ቤት ውስጥ አንደኛ ማር ብትጠቀሙ አንድ የሻይ ማንኪያ ማር ለብ ያለ ውሃ ላይ ወይም ደግሞ ሻይ ላይ በመጨመር ጧት ብትጠቀሙ። ከዚህ ውጭ ትኩስ ነገራቶችን ብታዘወትሩ ለምሳሌ ሻይ ሊሆን ይችላል፣ ዝንጅብል ሊሆን ይችላል። እነሱን ብትወስዱ እንግዲህ ኢሪቴሽኑን ወይም ደግሞ ኢንፍላሜሽኑን ስለሚቀንሰው ሳሉ በቶሎ የመቀነስ ወይም ደግሞ ሲምፕቶማቲክ ሪሊፍ ወይም ደግሞ ምልክቶቹን ሳሉን የመቀነስ ባህሪ ይኖረዋል ማለት ነው። ሌላኛው በጨው ውሃ ብትመጠመጡ እንዲሁ ኢንፍላሜሽኑን ይቀንሳል፣ ሳሉ እየቀነሰ ሊመጣ ይችላል ማለት ነው። ሌላኛው በቂ ውሃ ብትጠጡ ቶሎ እንግዲህ ጉሮሮ መድረቁንም ለማስወገድ ቶሎ ውሃ ብትጠጡ፣ በቂ ውሃ ብትወስዱ ሳሉን ለማስታገስ ከምንጠቀምባቸው ነገራቶች አንዱ ነው። ሌላኛው እንግዲህ የውሃ እንፋሎት መታጠን ወይም ደግሞ እንግዲህ ፎቶ ላይ ያስቀመጥኩላችሁ እሱን ነው። እንፋሎቱን ብትወስዱ ስቲም ኢንሃሌሽን የምንለው ማለት ነው። እንግዲህ እሱን ብዙ ጊዜ መጠቀም ይቻላል። ይህን ኢሪቴሽኑን ስለሚቀንስ ጉሮሮ አካባቢ ላይ ያሉትን እንግዲህ ሙከሶች በማለስለስ በቀጥታ ስለን እንድናወጣው ወይም ደግሞ በአፍንጫችን እንፍ ብለን እንድናወጣው ስለሚያግዘን የውሃ እንፋሎትን መጠቀም ይቻላል ማለት ነው። ከዚህ ውጭ እንግዲህ የሚያስለው ሰው ካለ ምናልባት ጥንቃቄ ማድረግ መልካም ነው። እሱ ጋር ከመጨባበጥ የሚስልበት አካባቢ ላይ ከመሆን ወይም ደግሞ ፌስ ማስክ በማድረግ መተላለፉን ብንቀንስ መልካም ነው ማለት ነው። ቤት ውስጥ እንግዲህ እናድርጋችሁ። ትኩሳት ነገር ካለ፣ ስትውጡ ጉሮሯችሁን የሚያማችሁ ከሆነ፣ ራስ ምታት ካለው እና አንድ ሳምንት ካለፈው ሐኪም ቤት ሄዳችሁ ምክንያቱን ማየትና ተጨማሪ መድኃኒት መውሰድ ይጠበቅባችኋል ማለት ነው።